አብዛኛው ሰው የማያውቀው አንድ ሚስጥር አለ። በዚህ ቪዲዮ በኦንላይን ላይ ገንዘብ እንዴት እንደምትሰሩ ማንም ያልነገራችሁን ሚስጥር ነግራችኋለሁ። ከቪዲዮ ጋር አብራችሁን ቆዩ። ባለፈው ቪዲዮአችን በኦንላይን ገንዘብ ለመስራት የሚያስፈልጉ 5 ደረጃዎች በሚል ተመልክተን ነበር። ከነዛ ውስጥ ደግሞ አንዱ ኒሽ ነው። ኒሽ ምን ማለት ነው ካል ኒሽ ማለት በአንድ ሰፊ ገበያ ውስጥ የተመረጠ ደንበኛ፣ የተመረጠ ምርትና የተመረጠ አገልግሎት ማለት ነው። ብዙ ሰው ኒሽ ሲል እንሰማዋለን፣ ግን በትክክል ኒሽ ማለት ምን ማለት እንደሆነ ብዙ ሰው አያውቅም፣ ወይም ደግሞ ኒሽ መምረጥ እንዴት እንዳለበት አያውቅም። ከዚህ ቪዲዮ በኋላ እያንዳንዳችን ኒሻችን በደንብ መምረጥና በኦንላይን ላይ ገንዘብ መስራት እንችላለን ማለት ነው። ኒቻችን ለምን እንመርጣለን? ኒቻችን የምንመርጠው አንደኛ ተወዳዳሪያችን ለመቀነስ ነው። ተወዳዳሪያችን እንዴት እንቀንሳለን ካል በአንድ ሰፊ ገበያ ውስጥ ከትላልቅ አምራች ድርጅቶች፣ ከትላልቅ አገልግሎት ሰጪ ድርጅቶች እንዲሁም ከግዙፍ ካምፓኒዎች ጋር ከምንወዳደር ይልቅ በአንድ በተመረጠ ምርት ላይ የራሳችን ስራ ስፔሻላይዝድ አድርገን ትኩረታችን በአንድ ስራ ላይ በመሰብሰብ ደንበኞቹን በማርካትና በማስደሰት ትኩረት በመያዝ የተሻለ ኮምፒተንት መሆን እንችላለን ማለት ነው። ሌላው ታማኝ ደንበኞችን ማግኘት እንችላለን ማለት ነው። በአንድ በተመረጠ ኒሽ ላይ ወይም ደግሞ በአንድ በተመረጠ ኤሪያ ላይ ስንሰራ የምንሰጣቸው ኢንፎርሜሽኖች፣ የምናቀርብላቸው ምርቶች ደንበኞቻችን ትረስት ይጥሉብንና ለረጅም ጊዜ ደንበኛ ሆኖ የመቀጠል እድል አላቸው ማለት ነው። ሌላው ደግሞ ፕሮፌሽናችን እናዳብራለን ማለት ነው። በአንድ ኤሪያ ላይ ለረጅም ጊዜ ስንሰራ፣ በአንድ ኤሪያ ላይ ስናነብ፣ በአንድ ኤሪያ ላይ ስንጽፍ፣ በአንድ ኤሪያ ላይ መረጃ ስንሰጥ ፕሮፌሽናችን በዛው ልክ እያደገ ይሄድን አንድ ነገር ላይ ባለሙያ እንሆናለን ማለት ነው። ለምሳሌ ቪዲዮ ኤዲቲንግ ብንሰራ ቪዲዮ ኤዲቲንግን ኮንቲኒየስሊ አገልግሎት ብንሰጥበት፣ ስለ ቪዲዮ ኤዲቲንግ ኮንቲኒየስሊ ብናነብ፣ ቪዲዮ ኮንቲኒየስሊ ኤዲት ብናደርግ በቪዲዮ ኤዲቲንግ ላይ የተሻለ ባለሙያዎች እንሆናለን። ግራፊክ ዲዛይንም ብናይ በተመሳሳይ ለረጅም ጊዜ ግራፊክ ዲዛይን ብንሰራ በሱ ኤሪያ ላይ ትኩረታችን አድርገን ሳምንት፣ 2 ሳምንት፣ ወራትና ዓመታት የፈጀ ጊዜ ብንወስድ የተሻለ ባለሙያ መሆን እንችላለን ማለት ነው። በዚህ ዘመን ደግሞ የወረቀት ዘመን እያበቃ በመሆኑ ስኪል የሚፈለግበት ጊዜ ላይ ነን። ማንም ስኪል ያለው ሰው ሰምታችሁኛል፣ ደግሜ ነው የምናገረው፣ በአሁኑ ገበያ ላይ ተፈላጊ ነው። መስራት የምትችለው ነገር ብቻ ያስከፍላል። ስለተማርክ፣ ወረቀት ስላለ፣ ሰርቲፊኬት ስላለ፣ የሆነ ዩኒቨርሲቲ ወይም ኮሌጅ A+ ስለሰጠ በዚህ ዘመን ምንም ማድረግ አትችልም። አትማሩ እያልኩ አይደለም። መማር አንዱ የህይወታችን አካል ነው። አንዱ ፕሮፌሽን የምናገኝበት ዘርፍ ነው። ነገር ግን ኦንላይን ለመስራት ከፈለጋችሁ መጀመሪያ እስኪላችሁን አዳብሩ። ሌላው ደግሞ ኒሻችን መምረጥ የማስታወቂያ ወጫችን ይቀንስልናል። ያ ማለት ምንድነው? እየተከታተል ኢንፎርሜሽን የምንሰጣቸው ሰዎች፣ ስለ ምርታችን የምንነግራቸው ሰዎች፣ መርጠን የያዝናቸው ሰዎች በዙሪያችን እስካሉ ድረስ ለሌላ ለማይመለከታቸው ሰዎች ማስታወቂያ በማስነገር የማስታወቂያ ወጪ መክፈል ስለማይጠበቅብን የማስታወቂያ ወጫችን እንቀንሳለን ማለት ነው። በመቀጠል ኒሻችን እንዴት እንመርጣለን ያልን እንደሆነ በመጀመሪያ ምን አይነት ስኪል እንዳለን መፈተሽ ይኖርብናል። አስስ ዮር ስኪል። ስኪላችን ምንድነው? ምን የተሻለ ነገር መስጠት እችላለሁ? ምን የተሻለ ነገር ማገልገል እችላለሁ? ሰዎች ስለምን ይጠይቁኛል? ወይም ደግሞ እኔ ሳወራ፣ ሳነብ፣ ስሰማ ወይም ሳደርገው የማልሰለቸው ነገር ምንድነው የሚለውን ጥያቄ መጀመሪያ መመለስ ይኖርብናል ማለት ነው። ስለዚህ ስኪላችን ከፈተሽን ምን ማድረግ እንደሚያስደስተኝ ካወቁ፣ ሰዎች ስለምን እንደሚጠይቁኝና ምን አማክረውኝ ፈትችላቸው እንደማውቅ ከመለስኩ ኒሽን ለመምረጥ በጣም ቀላል ነው ማለት ነው። ስለዚህ ሰዎች ይህንን ማሰብ ይኖርባቸዋል ማለት ነው። ሌላው ያለፈው ልምዳችን ምንድነው? ምን ሳደርግ ነው የነበረው? እስካሁን የሰሯቸውን ስራዎች
በተሻለ መልኩ ብሰራ ውጤታማ እሆናለሁ ማለት ነው። ሁለተኛው ነገር የገበያ ፍላጎት መኖሩን ማረጋገጥ ያስፈልጋል ማለት ነው። ባለፈው እንደተነጋገርነው የገበያ ፍላጎትን ለማረጋገጥ እንደ ጉግል ትሬንድ ያሉ እንደ ጉግል ሰርች ፊልተር ያሉ ቱሎችን መጠቀም ይቻላል። ሰዎች በኢንተርኔት ላይ ምንድነው ሰርች እያደረጉ ያሉት፣ ለምን አገልግሎት ነው እየጠየቁ ያሉት። ስለዚህ የገበያ ፍላጎት መኖሩን ማጣራትና ማረጋገጥ ያስፈልጋል ማለት ነው። ሌላው ደግሞ ተወዳዳሪዎችን ማየት ያስፈልጋል። እኛ በመረጥነው ኒሽ ላይ ተመሳሳይ ኒሽ ያላቸውን ሰዎች መመልከት ያስፈልጋል። እነሱ ምን እየሰሩ ነው? ደንበኞቻቸው እነማን ናቸው? ምን ያክል ኮንተንት ፐር ዊክ ኦር ፐር ዳይ ይሰራሉ? ትኩረታቸው ምንድነው? እነሱ የተጻፈላቸው ኮሜንት ምን አለ የሚለውን ከተወዳዳሪዎቻችን ላይ በመከታተል ማየት ያስፈልገናል ማለት ነው። ስለዚህ ተወዳዳሪያችን መለየት አንዱ ኒሻችን ሪፋይን ለማድረግ የሚጠቅም ነገር ነው። ኒሻችን ጠበብ ማድረግ ያስፈልጋል ማለት ነው። እኛ በመረጥነው ኒሽ ላይ ሰዎች ምን እየሰሩ ነው? ምን አይነት ችግር እየፈቱ ነው? ስለምን እየተወያዩ ነው? እነሱ ያልፈቱት ችግር ምን አለ? እኔ ምን አይነት ችግር እሞላለሁ የሚለውን መመርመር ያስፈልጋል። ችግር ፊልተር አውት ማድረግ ከቻልክ መፍትሄ አለ ማለት ነው። ዓለም ላይ ሀብታም የሆኑ ሰዎች የበለጡን አንደኛው በዚህ ስኪላቸው ነው። ገንዘብ እንደሚያስገኝ መገምገም ያስፈልጋል ማለት ነው። በአፊሊየት ማርኬቲንግ ነው የማገኘው፣ በማስታወቂያ ስራ ነው የማገኘው፣ በአድሴንስ ነው ወይ የማገኘው፣ ወይም ደግሞ ሰዎች የሚከፍሉበት ኒሽ ነው ማለት ሰዎች የሚከፍሉበት ኒሽ ነው ወይ የሚለውን ማረጋገጥና መገምገም ያስፈልጋል ማለት ነው። ስለዚህ ኒሻችን ሪፋይን ስናደርግ ገንዘብ የሚያስገኝ እንደሆነ ማወቅና መምረጥ ያስፈልጋል ማለት ዝም ብለን ጥልቅ ማለት ሳይሆን ሪሰርች ማድረግ ያስፈልጋል። በተመሳሳይ ኒሽ እየሰሩ ያሉ ሰዎችን ኮንተንት መመልከት፣ የነሱን ስራ ማየት ያስፈልጋል። ስለዚህ ኒሻችን ገንዘብ የሚያመጣ መሆኑን መጀመሪያ ማረጋገጥ መቻል አለብን። በአጠቃላይ ወደ ኦንላይን ቢዝነስ ስንመጣ ወይም ኒሻችን ስንመርጥ እኛ በመረጥነው ኒሽ ላይ ጥልቅ ፍላጎትና ዕውቀት አለን ወይ የሚለውን መገምገም ያስፈልጋል። ሰዎች እየከፈሉበት ነው፣ ገንዘብ ያስገኛል ወይ? የገበያ ፍላጎቱን ማረጋገጥ ያስፈልጋል። የውድድር ሁኔታዎችን ማረጋገጥ ያስፈልጋል። የገንዘብ ማግኛ መንገዶችም እንደዚሁ ማረጋገጥ ያስፈልጋል ማለት ነው። ዋናው ይህ ነው። የገንዘብ ማግኛ መንገዶችን ማወቅ ያስፈልጋል። ይህ ቪዲዮ በኦንላይን ገንዘብ የመስራት ፍላጎታችሁን ወይም እርምጃችሁን ያቃልልላችኋል ወይም ይፈታላችኋል ብለን እናስባለን። ሐሳቦቻችሁን በኮሜንት አሳውቁን። ቪዲዮውን ከወደዳችሁ ላይክ እና ሰብስክራይብ አድርጉት።